ጤና ይስጥልኝ። በዛሬው ዓለም አቀፍ ዜናዎቻችን በመላው ዓለም የተሰሙ አበይት መረጃዎችን ይዘን ቀርበናል። ከአሜሪካና ኢራን እጅግ አስጊ ውጥረት ጀምሮ በቴክሳስ ከተሰማው አሳዛኝ የትምህርት ቤት ጥቃት ድረስ ያሉ ዝርዝር ዜናዎችን አብረን እንመለከታለን። ወደ መጀመሪያው ዜና ስንመጣ በመጀመሪያው ወደ መካከለኛው ምስራቅ ውጥረት እናመራለን። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ እጅግ ጠንካራ የተባለ ማስጠንቀቂያ ሰጥተዋል። ፕሬዚዳንት በአጭር ጊዜ ውስጥ የተኩስ አቁም ስምምነት እስካልተደረሰ ድረስ አሜሪካ የጦር የኢራን ኢነርጂ መሰረተ ልማቶችን እንደሚወድም ዝተዋል። በሌላ በኩል ስፔን ከአሜሪካ ጎን ላለመቆም ወስናለች። ሀገሪቱ ከአሜሪካና ከኢራን ጦርነት ጋር በተያያዘ ወታደራዊ አውሮፕላኖችን ከአየር ክልሏ እንዳይጠቀሙ አግዳለች። ይህም በአሜሪካና ከአውሮፓ ህብረት አጋሮች መካከል ያለውን ክፍተት በግልጽ አሳይቷል ይላል። ወደ አውሮፓ ስናመራ የቡቻ እልቂት 4ኛ ዓመት መታሰቢያ በዩክሬን ታስበው ውሏል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ዩክሬን በመገኘት ለሀገሪቱ ያላቸውን አጋርነት አረጋግጠዋል ሲል የመረጃ ምንጫችን አሳውቆናል። በወቅቱ በሩሲያ ጦርነት የተፈጸመውን ግፍ በድጋሚ ማውገዝ ዩክሬን መደገፋቸውን እንደሚቀጥሉ አረጋግጠዋል። በቴክሳስ የተከሰተ አሳዛኝ ጥቃት እናያለን። በአሜሪካ የቴክሳስ ግዛት የሚገኝ አንድ የትምህርት ቤት ውስጥ ሌላ አሳዛኝ ተኩስ ጥቃት ተፈጽሟል። ሂል ካንትሪ ኮሌጅ ፕሪፓራቶሪ በተባለ ሁለተኛ ደረጃ ትምህርት ቤት ውስጥ በተከፈተ ተኩስ አንድ ተማሪ ህይወቱ ማለፉን ተረጋግጧል። ፖሊስ ስለ ጥቃት ምርመራ እያደረገም እንደሆነ ተገልጾልናል። የአየር ንብረት ለውጥ በዓለም ምግብ አቅርቦት ላይ ትልቅ ስጋት ደቅኗል ሲል ቢቢሲ ዘግቧል። ዛሬ በወጣው አዲስ ጥናት መሰረት በህንድና በፓኪስታን የሚገኙ ሩዝ አምራች ገበሬዎች በአየር ንብረት ለውጥና ኢኮኖሚ ጫና ምክንያቶች ልጆቻቸውን ወደ ስራ እንዲሰማሩ እንደማይፈልጉ ገልጸዋል። ይህ ሁኔታ ለወደፊቱ የዓለም የሩዝ ምርት ላይ ከፍተኛ እጥረት ሊያስከትል ይችላል ተብሎ ተሰግቷል። በመጨረሻም ኢንዶኔዥያ በደረሰ የጀልባ መስመጥ አደጋ 21 ሰዎች በተአምር ተርፈዋል። ጀልባዋ በባህር ዳርቻ ላይ ሰምጣ የነበረው ቢሆንም በነፍስ አድን ሰራተኞች ፈጣን እርምጃ ሁሉንም ሰዎች በሰላም ማውጣት ተችሏል። ውድ የአቢሲኒያ ራዳር ተከታታዮቻችን የዛሬው ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ የቻናላችን ቤተሰብ ይሁኑ። ቪዲዮውን ላይክ እና ሼር ማድረጋችሁ አትርሱ። ጤና ይስጥልኝ።